እግዚአብሔር አምላክ እየተናገራቸው ያለው ተስፋ ነው። በከተማይቷ ላይ አደገኛ የሆነ የጨለማው ዓለም ስፕሪት ሲሰራባትና ከተማይቷ በሙሉ ህዝቡ ባልተመቸ ስፍራ እንዲህ በጠላት ወረራ ውስጥ ሆኖ እግዚአብሔር አምላክ የገባላቸውን ቃል እዚህ ያመለክታል። እግዚአብሔር የተናገራቸውን ቃል ከአብርሃም ጀምሮ የተነገራቸው ትንቢት አለ። ያንን ትንቢታዊ ቃል ጽዮን ረስቶኛል፣ እግዚአብሔር ረስቶኛል፣ ተቶኛል ብላ ስትናገር እንመለከታለን። እግዚአብሔር እንደዚህ አላቸው፣ እኔ አልረሳሽም፣ አልተውሽም፣ በእጄ መዳፍ ቀርጬሻለሁ ሲል ከመጽሐፍ ቅዱስ ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን እግዚአብሔር አምላክ የገባላችሁ ቃል ይፈጸም። በልዩ ልዩ ፈተና ውስጥ ስትገቡ ትችላላችሁ። በልዩ ልዩ ያልተመቸ ስፍራ ውስጥ ስታልፉ ትችላላችሁ። እግዚአብሔር ደግሞ የገባላችሁ ቃል ይፈጸም። ክብር ለመድኃኒታችን ለኢየሱስ ክርስቶስ። እግዚአብሔር ለቃሉ ምንድን ነው? ታማኝ ነው። እየነገራቸው ነው። ሴት ልጅ ከማኅፀኗ የወለደችውን ሕፃን ትረሳ ዘንድ ትችላለችን? አትረሳም። የወለደችውን ልጅ አትረሳውም። የትም ቢሆን ታስታውሷለች። ምንድን ናት? እናት በፈተና ውስጥ በልዩ ልዩ ፈተና ውስጥ ገቡ ትችላላችሁ። እግዚአብሔር በእጁ መዳፍ ቀርጿቸዋል። እግዚአብሔር በእጁ መዳፍ አስቀምጧቸዋል። ዛሬ አዲስ ነገር በእናንተ ውስጥ የጀመረ የፈረሰው ነገራችሁ፣ የፈረሰው ቀጥራችሁ በእግዚአብሔር በመለኮት ኃይል አሁን መጀመር ይቀጥላል። በኢየሱስ ኃይል ጀመር። ለቃሌ ታማኝ ነኝ። ሉክ ለችግረኛው እግዚአብሔር ከተናገረ ይሰራል። ሃሌሉያ! ክብር ለጌታ ለኢየሱስ። ነገሬ ተሰራ ብሎ ኮመንተረኝ። ነገሬ ተሰራ፣ መልኩ ተመለሰ፣ አገልግሎቴ ተመለሰ፣ በኢየሱስ ስም ተመለሰ። ሃሌሉያ! የኢትዮጵያ ጉዳይ ተስተካከለ። የኤርትራ ጉዳይ ተስተካከለ። በኢትዮጵያና በኤርትራ መካከል ላይ እንደገና የመለኮት ኃይል ይግባ። የእግዚአብሔር ጣልቃ ገብነት ይግባ። በሁለቱ መካከል ያለ የትኛውም የሞት ኃይል የተሰበረ ነው። በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን እንደምቆያችሁ እንደምሰነበታችሁ ወንድማችሁ አገልጋዩ ዲናይል እባላለሁ። ዛሬ በፊታችሁ የማቀርበው ኢሳይያስ ምዕራፍ 49 ቁጥር 14 ጀምሮ ነው አብረን የምናየው ይሆናል። ጌታ ኢየሱስ ክርስቶስ ይህንን ቃል እንዳስተምራችሁ በልቤ ላይ በቅዱስ መንፈሱ ልቤ ላይ ስላከበደው ነው። ጌታ ኢየሱስ ክርስቶስ ዘመናችን ይባርክ። በቅድሚያ ይህንን ፕሮግራም ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ እንድትሆኑ በጌታ ፍቅር እጠይቃችኋለሁ። አሁን የእግዚአብሔርን ቃል እናነባለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በውኑ ሴት ከማኅፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎ እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እነሆ እኔ በእጄ መዳፍ ቀርጬሻለሁ እያለ ስለ ኢየሩሳሌም ይናገራል። ስለ ጽዮን ከተማ እግዚአብሔር አምላክ እየተናገራቸው ያለው ተስፋ ነው። በከተማይቷ ላይ አደገኛ የሆነ የጨለማው ዓለም ስፕሪት ሲሰራባትና ከተማይቷ በሙሉ ህዝቡ ባልተመቸ ስፍራ እንዲህ በጠላት ወረራ ውስጥ ሆኖ እግዚአብሔር አምላክ የገባላቸውን ቃል እዚህ ያመለክታል። እግዚአብሔር የተናገራቸውን ቃል ከአብርሃም ጀምሮ የተነገራቸው ትንቢት አለ። ያንን ትንቢታዊ ቃል ጽዮን ረስቶኛል፣ እግዚአብሔር ረስቶኛል፣ ተቶኛል ብላ ስትናገር እንመለከታለን። እግዚአብሔር እንደዚህ አላቸው፣ እኔ አልረሳሽም፣ አልተውሽም፣ በእጄ መዳፍ ቀርጬሻለሁ ሲል ከመጽሐፍ ቅዱሳችን እንመለከታለን። በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን እግዚአብሔር አምላክ የገባላችሁ ቃል ይፈጸም። በልዩ ልዩ ፈተና ውስጥ ስትገቡ ትችላላችሁ። በልዩ ልዩ ያልተመቸ ስፍራ ውስጥ ስታልፉ ትችላላችሁ። እግዚአብሔር ደግሞ የገባላችሁ ቃል ይፈጸም። ክብር ለመድኃኒታችን ለኢየሱስ ክርስቶስ። እግዚአብሔር ለቃሉ ምንድን ነው? ታማኝ ነው። እየነገራቸው ነው። ሴት ልጅ ከማኅፀኗ የወለደችውን ሕፃን ትረሳ ዘንድ ትችላለችን? አትረሳም። የወለደችውን ልጅ አትረሳውም። የትም ቢሆን ታስታውሷለች። ምንድን ናት? እናት ነች። እርሱ እግዚአብሔር በቃል ውስጥ በእናትነት መስሎታል። እናት ማለት ልጇን ሩቅ ሲሄድ እንኳን አይኗ ውስጥ ይቀመጣል።
ቤት ውስጥ ከስድስት ልጆች መካከል አንደኛው አመፀኛ ቢሆን እናት አመፀኛ ነው ብላ ሁል ጊዜ ታስበዋለች። ሁል ጊዜ ባይምሮ አስጣለ። ሁል ጊዜ አሳቧ ላይ ይመጣል። ለምን? እናት ነች፣ ልትረሳው አትችልም። እግዚአብሔር ደስ ያለ ሴት ልጅ ከማኅፀኗ የወለደችው ልጅ መርሳት ትችላለችን? አለ። አትችልም። እኔ በእጄ መዳፍ ቀርጬሻለሁ። በፈተና ውስጥ በልዩ ልዩ ፈተና ውስጥ ስትገቡ ትችላላችሁ። እግዚአብሔር በእጁ መዳፍ ቀርጿቸዋል። እግዚአብሔር በእጁ መዳፍ አስቀምጧቸዋል። ዛሬ አዲስ ነገር በእናንተ ውስጥ ጀምሩ። የፈረሰው ነገራችሁ፣ የፈረሰው ቀጥራችሁ በእግዚአብሔር በመለኮት ኃይል አሁን መጀመር ይቀጥላል። በኢየሱስ ኃይል ጀምር። ክብር ለጌታ ለኢየሱስ ክርስቶስ። እንደ እግዚአብሔር ያለ ማንም ወገኖች፣ ለእግዚአብሔር የተናገራቸው ቃል ይሄንን ነው። ለኢየሩሳሌም የገባላትን ቃል በነቢያቱ አንደበት የተናገረውን ቃል እግዚአብሔር ሲናገር እንመለከታለን። ሃሌሉያ! ክብር ለመድኃኒታችን ለኢየሱስ ክርስቶስ። እንደ እግዚአብሔር ያለ ማንም የለም። የሚገርማችሁ የጽዮን ምርኮ ሲመለስ ደግሞ ጽዮን በመጀመሪያው አልቅሳለች። ጽዮን በመጀመሪያው እግዚአብሔር ትቶኛል ብላለች። እግዚአብሔር ደግሞ በምስጋና ምዕራፍ ውስጥ ያስገባት እንመለከታለን። መዝሙር 126 ቁጥር 1 እንደዚህ ይላል፣ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆንን። በዚያን ጊዜ አፋችን ደስታ ነው፣ አንደበታችንም ሐሴትን ሞላ። በዚያን ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገርን አደረገላቸው ተባለ። እግዚአብሔር ታላቅ ነገርን አደረገልን፣ ደስም አለን። አቤቱ በደቡብ እንዳሉ ፈሳሾች ምርኮአችንን መለሰ። በለቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ነዶአቸው ተሸክመው በደስታ እያላቸው ይመጣል። ደስ እያላቸው ይመጣል። ሃሌሉያ! የማንም ምርኮ የጽዮንን ምርኮ ምን ባለ ጊዜ በመለሰ ጊዜ እጅግ በጣም ደስተኞች ሆነን ራጂላም ሀዶባስ አይታቸው። ሰው በችግሩና በፈተና መካከል ሲሻገር መጀመሪያ ላይ ችግር አለ። ከችግር በኋላ ግን ድል፣ ፈተና ውስጥ ካለፈ በኋላ በድል ይኖራል። ወገኖቼ በሀገሪቷ ላይ የሚነሳ ፈተና፣ በመላው ዓለም ላይ የሚነሳ እያንዳንዱ ችግር እግዚአብሔር አምላክ ሳያውቅ የሆነ ነገር የለም። አንዳንዶቻችሁ እግዚአብሔር ረስቶኛል ልትሉ ትችላላችሁ። እግዚአብሔር አልረሳችሁም። ዛሬ እንዲህ ናችኋል፣ በእጄ መዳፍ ቀርጫችኋለሁ፣ በእጄ መዳፍ ቀርጫችኋለሁ። እግዚአብሔር ቀርጾናል። እንደገና ምርኮአችንን ይመልሳል። እንደገና ታሪካችንን ያስተካክላል። ረስቶኛል የምትሉ ሰዎች ውጡ ከዛ ሀሳብ። እግዚአብሔር እንደገና ነገራችሁ ይሰራል። ኤርምያስ ምዕራፍ 18 ላይ ታችሁ ሸክላ ሲሰራ የነበረው በመንኮራኩር ይሰራ ነበረ እና ሸክላ ሲሰራ የነበረው ከፈለገ ጀበና ሰርቶ ጭቃው ሲበላሽባት በዛው ጭቃ ምጣድ መስራት ይችላል። እና እግዚአብሔር እንደዚህ ያለ ሸክላ ሳይሆን አያለው ኤርምያስ እንደወደደ ተደረገ። ጭቃው በእጁ ላይ ታለ። እግዚአብሔር እንደዚህ ያለ የእስራኤል ሕዝብ ነገራቸው፣ ታሪካቸው፣ እነርሱ ሁሉ በእጆቼ ላይ ናቸው አለ እግዚአብሔር። በምንያቸው? በእጆቼ ላይ ናቸው። እንደገና እሰራቸዋለሁ፣ እንደገና አስተካክላቸዋለሁ። የእስራኤል ሕዝብ ታሪክ እንደገና፣ መርኳቸው እንደገና፣ እነርሱን እንደገና እኔ እግዚአብሔር እሰራለሁ። ወገኖቼ ዛሬ እንደገና ምንሰራበት ምዕራፍ መንፈስ ቅዱስ የሚናገር ይሄን ነው። እንደገና ልትሰሪ ነው። እንደገና ልትሰራ ነው። እንደገና ሻንተ ታሪክ ይሰራል። ፌል አለ ከምትሉት ነገር እንደገና ይስተካከላል። ለምን? እግዚአብሔር በእጁ መዳፍ ቀርጿል። መንፈስ ቅዱስ ዛሬ ነገራቸውን የሚያስተካክሉ ሰዎች አሉ። በደቡብ አፍሪካ፣ በካናዳ፣ በአውስትራሊያ፣ በጀርመን እንዲሁም በአሜሪካ፣ በሳውዲ አረቢያ፣ በዱባይ በተለያየ ሀገር ያላችሁ በኢትዮጵያ ያለ ሰዎች
እግዚአብሔር እንደገና ታሪካችንን ይሰራል። መንግስታትን እንደገና ያስተካክላል። ስርዓቱን በሙሉ እንደገና ያስተካክላል። ኢየሱስ ጌታ ነው። ክብር ለጌታ ለኢየሱስ ይሁን። ዛሬ ይሄ መልእክቴ እግዚአብሔር ረስቶኛል ለምትሉ እግዚአብሔር አረሳችሁ። የወለደችው ሴት ልጅ መርሳት እስከማትችል ድረስ የምታስታውስ ከሆነ እግዚአብሔር አምላክ የተናገረውን ቃል በእናንተ ላይ ያሰ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቶችን እንደዚህ ያለ አንዲት ቃሌ ከምታልፍ ሰማይና ምድር ብታልፍ ይቀላል። ይህ ማለት እግዚአብሔር የተናገረ ያለው ለቃሌ ታማኝ ነኝ። ሉክ ለችግረኛው እግዚአብሔር ከተናገረ ይሰራል። ሃሌሉያ! ክብር ለጌታ ለኢየሱስ። ነገሬ ተሰራ ብሎ ኮመንት ላይ ነገሬ ተሰራ፣ መርኮዬ ተመለሰ፣ አገልግሎቴ ተመለሰ፣ በኢየሱስ ስም ተመለሰ። ሃሌሉያ! የኢትዮጵያ ጉዳይ ተስተካከለ። የኤርትራ ጉዳይ ተስተካከለ። በኢትዮጵያና በኤርትራ መካከል ላይ እንደገና የመለኮት ኃይል ይግባ። የእግዚአብሔር ጣልቃ ገብነት ይግባ። በሁለቱ መካከል ያለ የትኛውም የሞት ኃይል የተሰበረ ይሁን። ሁለቱን እርስ በራስ የሚያጋጭ፣ ሁለቱን እርስ በራስ የሚያፋልም የትኛውም የጨለመው መንፈስ በኢየሱስ ስም ይፍረስ። ከኤርትራ ላይ ከኢትዮጵያ ላይ በኢየሱስ ስም ይፍረስ። ሁለቱ ሰላም ይሁኑ፣ ሁለቱ ይታረቁ፣ ሁለቱ አንድ ስራ ይስሩ በኢየሱስ ስም። አጋንንት ያፈረው፣ አጋንንት የተወረደው በኤርትራና በኢትዮጵያ መካከል የእግዚአብሔር ኃይል ይግባ። በኢየሱስ ስም ይግባ፣ በኢየሱስ ስም ይግባ። ፖለቲካ ዓለሙን የሚያደበላልቅ መንፈስ፣ የጨለመው መንፈስ በኢየሱስ ስም የፈረሰ ይሁን። ከተለያዩ አገራት የሚላክ እርስ በርስ ለማጣላት ከተለያዩ አገራት የሚላክ የትኛውም የሐሰት ንግርት ከጨለማው ዓለም የተላከ በጌታ በኢየሱስ ስም ይፍረስ፣ 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 ይፍረስ። ሁለቱ በሰላም ይታረቁ፣ ጠላት ያፈረ። መንፈስ ቅዱስ በጣም ልቤን ስለመጣው እንደዚህ ይጸልይ። ጌታ ኢየሱስ ለዘላለም ይባረክ። የእናንተ ጉዳይ የተስተካከለ ነው። አንደበታችሁ በደስታ ነገራችሁ በደስታ በኢየሱስ ስም የተለቀለቀ ይሁን። እግዚአብሔር ወደ አዲስ ሲዝን ያስገባችሁ። እግዚአብሔር ወደ አዲስ መርኮ ያስገባችሁ። ጌታ ሆይ ስለተናገርከን አመሰግናለሁ። ወገኖቼ ቅዱሳን በቀጣይ ፕሮግራም እስክንገናኝ መልካም ቆይታ። ይሄንን ፕሮግራም ሰብስክራይብ እና ላይክ ሼር እያደረጋችሁ ቤተሰብ እንድትሆኑ በጌታ ፍቅር ጠይቃችሁ። እንዲሁም አስተያየት ነገር ካላችሁ በኮሜንት ላይ አስቀምጡ። አስተያየታችሁ እቀበላለሁ። ጌታ ይባርካችሁ። ወዳችሁ